በተቆጠረው ድምጽ መሰረት አንደኛ ዶክተር አብይ አህመድ 1486 ድምጽ በማግኘት የፓርቲያችን ፕሬዝዳንት ሆነው ተመርጧል። በዚህ መሰረት ዶክተር አብይ አህመድ መታችሁ ወንበሩን እንድትረከቡ በታላቅ ትህትና እንጠይቃለን። እናመሰግናለን። በጣም እናመሰግናለን። ሙስሊሞች፣ ክርስቲያኖች እንድትጸልዩልኝ ይፈልጋሉ። ኢትዮጵያዊ ሆኜ ሁላችሁን በታማኝነት ሳላዳላ ማገልገል እንድችል ጊዜና ሁኔታ ወደዚህ ወደዚያ እንዳይወስደኝ በጨዋነት በትጋት ማገልገል ስለምፈልግ ካልጸለያችሁልኝ ስለማይሆን ጸልዩልኝ።